እኔ በጣም ጥሩ ባል ነኝ ልንገር በጣም ታማኝ ክርስቶስን ነው ማለት ሰራተኛ ከጠፋ ቤት ወለውላለሁ እርግዝና ላይ ተንበርክኬ እግር አጥባለሁ ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ነው አሁን ሰው ጋር ያለው ሌላ ሊሆን ይችላል ሰብሰብ አድርጌ ቤት ወልውዬ ጠርጌ አጽድቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን አስተኝቼ መጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እነኝን ፍቅር የሆኑ ልጆች እንዴት ነው ጥዬ የሆነ ሴት ወድጄ ጥዬ ልሄድ የምችለው? አንዳንድ ሰው ምስጋና ጠብቆ ሳይመሰገን ሲቀር ያው ለራስ እጅ ይነሳል። ያስተዋልኩት ለራስ እጅ መንሳት ነው። ለትዳር ዋጋ መክፈል፣ ለቤተሰብ ዋጋ መክፈል በጣም ጥሩ ነገር ነው፣ የሚደገፍ ነገር ነው። በቃ ተለያያችሁ፣ ግን ስለ ጥሩነትህ ሚስት የነበረችዋ ሴት ብትመሰክር ሞር የተሻለ ነው። እኔ ያሳብ ግን አሁን ማስተላለፍ የምፈልገው መልእክት ምንድን ነው? አሁን እየተነሳች ያለችዋ ዳግማዊት የሆነ ሰው ማስፈራሪያ እየላከባት ነው፣ እያስፈራራት ነው። ገልሻለሁ ልጄን ሳይ ምናምን እያለ እየማለ ነው። ሰውየው የቀልዴን ነው እየቀለድኩ ነው ምናምን ቢልም ነገ እቺ ሴት የሆነ ነገር ሆና ወይኔ እንዲህ ተብሎ ነበር ብሎ ከመሯሯጥ በፊት የሚመለከተው አካል ይመልከተው።